ሰላም ጤና ይስጥልን ክብራትና ክብራን ቤተሰቦቻችን ዛሬ እንግዲህ እንደተለመደው ሪል ስቴታችንን ልናስተዋውቃችሁ መጥተናል። በዚህ ሪል ስቴት የት ነው ምንድነው ለምትሉት አያት ሪል ስቴት ወይም ደግሞ አያት ሼር ካምፓኒ የሚባል ድርጅት ነው። ፈርቀዳጅ ነው፣ ቀዳሚ ነው። እንደ ኢትዮጵያ በሪል ስቴት ዘርፉ የሚወዳደረው ተወዳዳሪ የሌለው አንደኛ የመጀመሪያው ሪል ስቴት ነው። እንዲሁ ደግሞ አሁን ያለነውበት ሳይት የሲኤምሲ ሚካኤል አካባቢ ያለው የሚገኘው ሳይት ነው ያለነው። ሲኤምሲ ሚካኤል እንደምታዩት በአቅራቢያ ቦታ ነው ያለው እና ደግሞ ከዚህ የምታውቁት ነው መንገዱን ከመገናኛ የሚመጣ መኪና እንዲያለ እንደገና ደግሞ ከአያት መስመር የሚመጣው በዚህ ነው የሚያልፈው እና ደግሞ ልዩ የሚያደርገን ነገር ደግሞ ማንም ባለሙያ መጥቶ የሚመሰክርለት አሰራር የሆነ ግንባታቸው የተመሰክሩለት ጥራቱን የጠበቀ ግንባታ አለን። እንዲሁ ደግሞ አሁን ላይ ያለቀ ያለበት ደረጃ ላይ ነው ያለው 90% እና ከዛ በላይ ደርሷል። ቤቶቹ እንዳለ ጂፕሰም ስራዎቹ ላይ ነው ያሉት። ሁሉም ቤቶች ማለት የሚቻልበት ደረጃ ላይ ያለው ከ3 ወር እስከ 9 ወር ድረስ ማስረከብ የምንችልበት አጋጣሚ ላይ ነው ያለነው። በተለይ ደግሞ አሁን ለሚመጣ ከስተመራችን እስከ 20% ዲስካውንት የሚያገኝበት እድል ይኖረዋል። 20% ማለት ይሄንም ከ40 ካሬ እስከ 145 ካሬዎች አሉን። 40 ካሬዋን በ3.6 መግዛት የሚችሉበት አጋጣሚ ነው። እንዲሁም ደግሞ ዱፕሌክስ አለን። ዱፕሌክስ ማለት ግራውንድ ፕላስ 1 ኮምፓውንድ ውስጥ የሚገኝ በቪላ ስታንዳርድ የተሰራ ማለት ነው። ግራውንድ ፕላስ 1 ነው። 145 ካሬ ላይ ማትፈልጉ ወይም ደግሞ ሲኤምሲ ሚካኤል አካባቢ ማትፈልጉ እንኳን ሌሎች አማራጮች አሉ። ለምሳሌ በመሪ አንድ ወይም የተባበሩት አጠገብ ማለት ነው። ሌላው ሶስተኛው ደግሞ ሂል ቦተም አያት አደባባዩ ላይ አለን። እንዲሁ ደግሞ ዞን 8 አያት አካባቢ ዞን 8 ላይ ግንባታቸው ያለቁ ያሉ አሉን። ሌላው ደግሞ መሀል ከተማ ላይ ካሳንቺስ መሀል ከተማ ላይ ካሳንቺስ ግቢ ገብርኤል አካባቢ ሰፋ ያለ ቦታ ሰፊ ኮምፓውንድ እየተሰራ ነው ያለው። በፌዝ ነው እየሰራን የምናስረክበው እና እሱም ለሽያጭ ወጥቷል። ብሎኮቹም ክፍት ናቸው ለሽያጭ። ፈጥናችሁ ጥሩ ቦታ ለማግኘት ዛሬ ነገ ሳትሉ አሁኑኑ ደውሉ። በተጨማሪ ደግሞ ያልነገርኳችሁ ያላነሳሁት በተጨማሪ አክሲዮን አለን። አክሲዮኑ ደግሞ እጅግ ትርፋማ የሆነ አክሲዮን ነው። 45% ነው በዚህ ያለፈው አመት ያተረፈው እና አክሲዮኑን ብትገዙ እጅግ ትርፋማ ትሆናላችሁ። አክሲዮኑ አንድ አክሲዮን ዋጋ 100 ብር ነው። ዝቅተኛ መግዛት የሚቻለው የአክሲዮን 2500 አክሲዮን ነው መግዛት የሚቻለው። ያ ማለት 250 ሺህ ማለት ነው። ሰርቪስ ቻርጅ 5% አለው። ቅድመ ክፍያ 40% ከፍለው መፈረም ይችላሉ። 40% ከሰርቪስ ቻርጁ ጋራ 112500 ነው። 112500 ማለት ነው። እስከ 3 አመት ድረስ ከፍለው መጨረስ ይችላሉ። እናንተ ሌላ ተጨማሪ ገንዘብ ባትጨምሩ ለራሱ ራሱን ቀድሟችሁ የከፈላችሁ ራሱን በራሱ መክፈል ይችላል ማለት ነው። ምክንያቱም ትርፋማ ስለሆነ 8 ድርጅት አሉት እና የ8ቱ ድርጅት ባለቤት ይሁኑ እያልኳችሁ ነው። ሪል ስቴት በጣም ትርፋማ ዘርፍ እንደሆነ ታውቃላችሁ። እንዲሁ ደግሞ ሱቅ አለን። ሱቆቹ ከ21 ካሬ ጀምሮ አሉ። ይህንን ሱቅ ከሰኔ ጀምሮ ልናስረክባችሁ ነው። ስለዚህ ቀድማችሁ ኑ፣ ፈጠኑ፣ ግዙን። ብዙ ነዋሪዎች የሚኖሩበት ከ50 ሺህ በላይ በዛው ኮምፓውንድ ላይ ማለት ነው 50 ሺህ በላይ ነዋሪዎች ያሉበት ነው። ሱቅ ለምትገዙ በጣም ትርፋማ ትሆናላችሁ። ለተጨማሪ መረጃ 0917967226 ላይ ይደውሉ። በቴሌግራም በዋትስአፕ በኢሞ ታገኛላችሁ። እና ደግሞ አንዳንድ መረጃ ደርሶናል። ሰብስክራይብ ላይክ ሳታደርጉ የምታዩ ሰዎች እንዳላችሁ ላይክ ሰብስክራይብ